ነው ማላስበው? ፈጣሪ እኔን ቢቀጣኝስ? እኛንስ ለምንድነው ከፈጣሪ ጋር የምታጣይን? ወደን ነው እንደኛ እንደዛ አይነት ነገር ያደረግነው? ያንቺን ህይወት እኮ ለማትረፍ ሲባል የተከፈለ መስዋዕትነት እኮ ነው። እባክሽን እማዬ ቶሎ እንጸንስ ጸልይልኝ። ማለት ኤሚ ድጋሚ ከኤርሚያስ ጋር ግንኙነት ውስጥ ገብታችኋል? እሱ ግን በክብር አግብቶ እንደዛ ነበር የፈለገው፣ ግን እኔ ነኝ ያስገደድኩት። እናት ለመሆን በጣም ስለቸኮልኩኝ እኔ ነኝ ልጁን የገፋፋሁት። በእርግጥ ኤሚ ትልቅ ስህተት ሰርተሻል። ምንም ቢሆን እኮ ክብር የሚባል ነገር አለ። ለሁሉም ነገር ደግሞ ስርዓትና ደንብ አለው። እናማዬ ይህንን ስላደረግኩ አዝነሽብኛል? እና ቆሜ እንዳጨበጭብልሽ ነበር የፈለግሽው? ምንም እኮ ቢሆን ልጆቼን በነፃነት ማሳደግ የምፈልግ ሴት በሆንም ለራሴም ለቤተሰቤም ክብር አለኝ። እባክሽን እማዬ በእኔ የተነሳ ኤርሚያስ እንዳጣዩ። ሁሉም ነገር የኔ ጥፋት ነው አልኩሽ እኮ። ለመሆኑ ግን እሱ ልጅ መውለድ ይፈልጋል? እፈልጋለሁም አልፈልግምም አላለኝም። ግን ልጅ መውለድ ባልችል እንኳን ከአጠገቤ እንደማይርቅ ነግሮኛል። ያው እሱ ምንም ቢሆን አንድ ልጅ አለው ማለቴ። ችግር የለውም እማዬ፣ ለማለት የፈለግሽው ገብቶኛል። ፈጣሪ ከፈቀደ ደግሞ እኔም ልጅ ይኖረኛል። አዎ የኔ ልጅ ይኖርሻል፣ የራስሽ ልጅ። እንደውም በሚቀጥለው ድል አድርጌ የምድረው አንቺን ነው። አንቺ ደግሞ ምን ልታረጊ መጣሽ? ቆይ ለምንድን ነው ቤተሰብን ማታይልኝ? ከኛ ምንድን ነው የምትፈልጊው? ምንድን ነው እሱ ልትወጡ? ዝናሽ ሮማን ዝኑ እባክሽን ያለፈውን ነገር እንርሳውና ይቅርበን። እኔ በአሁኑ ምንም ጸብ ፈልጌ አይደለም የመጣሁት፣ ለፍቅር ነው የመጣሁት። ዝኑ እባክሽን እባክሽን። የናሆም የኮንትሮባንድ ስራ መጋለጥ፣ የሮማን አዲስ ተንኮል፣ የአምራንና የፋኑኤል ፍቅር ወደ እውነተኛ ስሜት መቀየርና የኤሚ ከኤርሚያስ ጋር ያላት ግንኙነት ይፋ መሆን። ኑሐሚን ለዝናሽ የነገረቻትን ሚስጥር ተከትሎ ላይኩን በከፍተኛ ቁጣና መደናገጥ ውስጥ ሆኖ ናሆምን ስለ አዲሱ ፓርትነራችን አቶ ተፈራ እውነቱን ለምን ደበከኝ፣ ለምን ዋሻኝ ሲል አፈጠጠበት። ናሆም መጀመሪያ ሊሸሽ ቢሞክርም በመጨረሻ እውነቱን አመነ። አቶ ተፈራ የጉምሩክ ዋና ኃላፊ ነው። መድኃኒቶቹን በሙሉ በኤክስፐርድ ናቸው። ነገር ግን ከቀረጥ ነፃ በሆኑ በሱ ስልጣን አማካኝነት ስለሚገቡ በጣም እጅግ አትራፊ ናቸው ሲል የሴራውን ጥልቀት ገለጸ። ላይኩን ክፉኛ በመደናገጥ እኔ እኮ ላይኩን ነኝ፣ እኔና እናትህ ለዘመናት የገነባነውን ትልቁን ነገር ታማኝነት ነው፣ እንዴት ማህበረሰቡን የሚጎዳ ህገወጥ ስራ ውስጥ ታስገባኛለህ ሲል ናሆምን በጥፊ መታው። ሆቴሉ ሊሸጥ ጫፍ በደረሰበት ሰዓት ናሆም ይህንን ከማድረግ ውጭ አማራጭ እንደሌለው ሲያስረዳ፣ ናሆም ግን በአቋራጭ ከኪሳራ መውጫ የሚሆን መንገድ ኮንትሮባንድ ስራ ብቻ ነው። ያንን ነበር ያመነው። የኤሚ አክስት ሮማን ኤርሚያስ መኪና ውስጥ ገብታ ድንገት እንደ ተሳፋሪ ሆና የኤርሚያስ አንተነህ የኤሚ ፍቅረኛ መሆኑን ስታውቅ ስለ ድርጅቱ ሚስጥር መረጃ እንዲሰጣት በገንዘብ ልትገዛው ሞከረች። በተለይ የዝናሽ ልጅ ከሆነው ስለ ዳግም ሙሉ መረጃ አጣርቶ እንዲሰጣት ጠየቀችው። ኤርሚያስ ግን በከፍተኛ ቁጣ ከዚህ ቤተሰብ ላይ እጅሽን አንሺ፣ አንቺ አይነት መሰሪ ሴት ማወቅም አልፈልግም፣ ከመኪና ውረጅ አላት። ሮማን ግን ድንገት ማልቀስ ጀምራ ይህ እኮ የወንድሜ ልጅ ያንተ ፍቅር ምን ያህል እንደሆነ ለማወቅ ያደረኩ ፈተና ነው ስትል ክፉ ድራማዋን ልታስቀይስ ሞከረች። ኤርሚያስ ግን በተንኮሏ ሳይሸወድ በክብር ከመኪናው አስወረዳት። በሌላ በኩል ናሆም ህገወጥ ስራውን ለመስራት የሞከረ በአባቱ ስም ብቻ ሳይሆን የአባቱ የልብ ጓደኛ በሆነው አቶ ተሰማ ጭምር ነበረ። አቶ ላይኩን ይህንን ጉዳይ ሲያውቁ በተሰማ ላይ ክፉኛ ተቆጡ። አቶ ተሰማ ከላይኩን ጋራ ተገናኝቶ ይቅርታ ለመጠየቅ ቢሞክርም አቶ ላይኩን ግን ያንተ ወዳጅነት እኔ ላይ ተደብቆ ስታሴር መገኘት ነው፣ እኔና ቤተሰቤን ራቅ በማለት የዘመናት ወዳጅነታቸውን አቋረጡ። ኑሐሚን በአባቷ ስራ ግራ በመጋባት አሁንም ጥፋቱን ከማመን ይልቅ አባቴ እኛን ወደ ትዳር ከመግባታችን ህይወታችን እየበጠበጠ ነው በማለት በአባቷ ማዘን ጀመረች። በዶክተር ፋኑኤል ቤት ውስጥ የነበረው ድራማ ወደ እውነተኛ ስሜት ተቀይሯል። ፋኑኤል አምራንን እናቱ ለማስደሰት ሲል ድራማውን እንድትቀጥልና ፈተናዋን እንድታልፍ ለመናት። እናቱ የጠየቋትን የቅቤ መቀባትና የእግር መታሸት ፈተና አምራንን ሊያሸሻት ቢሞክርም ፋኑኤል ለእናቱ ያለውን ፍቅር ልቧን ነካው። ፋኑኤል እናቱን ከሚያስከፋት የማልወዳትን የገጠር ሴት ብርጓድልን አገባለሁ ሲል አምራን በውስጧ የነበረው ፍቅር ስሜት ፈነዳ። ብቻዋን ስትሆን ይህንን ቃል ግን ከምላሴ ላይ ማን የሰፋው? ለካ እውነተኛ ፍቅር ልቤን ወስዶት ኖሯል። ፈጣሪ ለእናቱ ልቡን አራራልኝ እንጂ ለእሱ ስል የሚፈልጉትን አይነት ሴት እሆናለሁ። ከዚህ በኋላ በትወና ሳይሆን
ሁኜ ነው የምኖረው ስትል ራሷን አሳመነች። የላይኩን ቁጣ ከበረደለት በኋላ ልጁን በጥፊ መምታቱን ከፍተኛ ጸጸት ስሜት ተሰማው። ናሆም ወደ አባቱ ቀርቦ ዳድ አንተ ለኔ ብቻ አባት ሳትሆን የምተነፍሰው አየር ነህ፣ እኔን ነኝ ጥፋተኛው እያለ ከልቡ ይቅርታ ጠየቀው። ላይኩን ልጁን ይቅር አለው። ነገር ግን ናሆም አሁንም ስለ ስራው ማሰብ አላቆመም። አባቱን እያባበለ ይህንን የፋርማሲ ጉዳይ በህጋዊ መንገድ ብንጀምረውስ ዶክተር ፋኑኤል በቤተሰብ ስብሰባ ላይ ጋብዘን ብናማክረው የተሻለ አይሆንም ሲል አማከረው። ኤሚ ከእናቷ ጋር ቁጭ ብላ ስለ ፍቅረኛዋ ስለ ኤርሚ ስታወራ ውስጧ በከፍተኛ ጭንቀትና ፍርሃት ተሞልቶ ነበረ። ኤርሚያስ አዲስ የቤት እቃዎችን እየገዛዛ በቅርቡ ሊያገባኝ እያቀደ መሆኑን ስትገልጽ እናቷ ኤርሚ እንደ ድሮ መልሶ እንዳይጎዳት ስጋት ገባች። በመሃል ኤሚ በሆዷ የያዘችውን የነበረውን አስፈሪ ሚስጥር አፈረጠችው። እማዬ እኔ ትልቅ ኃጢአት ሰርቻለሁ፣ ፈጣሪ ቢቀጣኝስ? ያኔ ከኤርሚያስ ጋር በነበረኝ ግንኙነት አርግዤ ነበረ። ያኔ ሲያመኝ ግን ጽንሱን በገዛ እጄ አጥቼዋለሁ። ልጅ መውለድ ባልችልስ ስትል ስጋቷን ገለጸች። ኤርሚያስ ግን ልጅ መውለድ ባልችልም አብሮኝ እንደሚኖር ቃል እንደገባላት ተናገረች። እናቷም በድርጊቱ ብታዝንም አቅፋት አረጋጋቻት። ዝናሽ በቤት ውስጥ ብቻዋን ሆና ሳለ በድንገት ከፊት ለፊት የቆመችው መላ ቤተሰቡን እያናወጠች ያለችው ባለ አደገኛዋ ሚስጥር ሮማን ነበረች። ዝናሽ በድንጋጤ ቁጣ አንቺ ደግሞ ምን ታደርጊያለሽ? ከኛ ምን ትፈልጊያለሽ? ስትል ጮኸች። ሮማን ግን ፊቷና ለዝባ ወደ ቤት ለመግባት እየሞከረች ዝኑ እባክሽ ያለፈውን እርሺው፣ እኔ አሁን መጥፎ ነገር ልሰራ አይደለም የመጣሁት፣ ለፍቅር ነው የመጣሁት፣ እባክሽ ይቅር በይኝ ስትል እግሯ ላይ ተንበረከከች። የሮማን ድርጊት የላይኩን ቤተሰብ ድረስ መምጣት ምን አዲስ ነገር ይዞ ይመጣ ይሆን? ላይኩን የሮማንን እውነተኛ ተንኮል መች ይደርስበታል? አምራን ለፋኑኤል እናት ልብ ማለስለስ ትችል ይሆን? ታሪኩ አሁን እጅግ አስገራሚ ወደሆነ ምዕራፍ እየተሸጋገረ ነው። ተመልካቾቻችን የዛሬ ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።